የዋልቤ እንግዲህ ቅነሰው ለምን አመንክ የማይታመሰው ስትከተላት በልጣብን ከኔ ይህ ይመጣል መቻልክ ያኔ። አመሰግናለሁ። ስሜ አንቶኒ ጌታነህ እባላለሁ። በኢትዮቶፕ ቀለም ፋብሪካ ውስጥ በሹፍርና ሙያ ውስጥ ነው የማገለግለው። ኦልሞስት 1 አመት ከ6 ወር ምናምን አካባቢ በመንገዴ ላይ ሳይሆን ለከስተመር ቀለም ሳወርድ ቀለም ተደፍቶ የብረት ቀለም ተደፍቶ ሙሉ ወጪውን እኔ እከፍላለሁ። ምንም እንዳትጨናነቅ ያለበትን አጋጣሚ እሱን አርሰውም እሱ ደስ ይለኛል። ኢትዮቶፕ በመስራቴ የስራ ተነሳሽነት እንዲጨምር ላይ አድርጓል። በጠዋት ተነስቶ ወደ ስራ መግባትን ከከስተመር ጋር ብዙ ከስተመሮች ጋር እንድተዋወቅ የስራ እድል እንድፈጥር አድርገውኛል። ይሄንን ጥቅሞች አግኝቻለሁ። ብዙ ናቸው፣ በጥቂቱ እነዚህ አግኝቻለሁ። ሰዎች ለኢትዮቶፕ ያው በጣም ነው ኢትዮቶፕን የሚወዱት። አብዛኛው ማለት ይቻላል በመልካም ጎኑ ነው። በዚህ ቀጥሉ ነው የሚሉ በጣም ደስተኛ ናቸው። ብዙ ጊዜ ሙዚቃ በማዳመጥ ነው ማሳልፈው። ከዛ ውጪ ራሴ በማንጎራጎር ሙዚቃን በማንጎራጎር ረጅም መንገዶችን ቶሎ እንዲጨርስ ያደርገኛል። ያው ብዙ አሉ። ከብዙዎች በጥቂቱ ፍንጭቷ ነው ምልክቷ፣ ለስላሳ ነው ሰውነቷ፣ ሸብረብ ናካሄዷ፣ ያዝ ነው መውደዷ፣ ወጋኔ ቀልና አመለካከቷ፣ ከውብም ውብ ሸጋዬ የሰራ አከላቷ እያልን ያው ኢንጆይ እናደርጋለን። የቡልቡላ መስመር በሱ አካባቢ ደስ ይለኛል። ብዙ ጊዜ ሲሄድ በዛ ደስ ይለኛል። መኪና ተነጫናጭ ነች። ምክንያቱም የተለያየ ሰው እንትን ስለሆነ የሚጠቀማት ምትነጫነጭ ይመስለኛል። እንደየሰው ባህሪ ስለሚለያይ ተነጫናጭ ትመስለኛለች። ቀደም ብዬ እንዳልኩት አርት ላይ በደንብ እንትን እላለሁ እሰራለሁና አሁን ኢትዮቶፕ ባልሰራ አርት ውስጥ ነው የምገኘው ብዬ አስባለሁ። በብዛት ሜጀሬ ሙዚቃ ነው፣ ግን አርት ምናምን ነገር ትወናም እንሞክራለን። የጋሽ ጥላሁን ደስ ይለኛል በጣም የግጥሙ ጽንሰ ሀሳብ በጣም ደስ ይለኛል። ልሞክር። ሁሉም አውቆ ሚኖር ሰብአዊ መብቱን ከፈጣሪ ጸጋ የተሰጠኝ ሀብቱን ነበረ ምኞቴ ሰመረ መሰለኝ ፍላጎቴ ደርሶ አይቼው ደስ አለኝ ብዬ አለፍኩ ሁሉን ችዬ አይ መከራዬ ጽንሴ ፈስምባዬ በጣም ደስ ይለኛል። እኔ ባየሁት የመጀመሪያው በጣም ፈጣኖች ናቸው። ሁሌም በእንቅስቃሴያቸው አውቃለሁ። ሰማያዊ ጠዋት መጓዝ ያስደስተኛል። ሬዲዮ፣ አስፋልት፣ ቡና አልወድም። በሁለት እጅ መንዳት፣ መኪና ለመኪና ስም ማንጠግቡሽ አሪፍ፣ እንዲሁም አሪፍ ስም ማንጠግቡሽ። ማመስገን የምፈልገው በዋናነት እግዚአብሔርን በጣም አመሰግናለሁ። ከዛ በመቀጠል ኢትዮቶፕ ሙሉ ሰራተኞች፣ ሙያተኞችን እንዲሁም ከስተመሮቻችንን በጣም አመስገን እፈልጋለሁ። አጉል ተቆራይቶኝ ኃይለኛው ትዝታሽ
ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥራሽ በምን ሰበብ ልጥራሽ በምን ሰበብ ልጥራሽ ነከደከ ሰይጣን ይህን ቤት ላስረጨው ወና እንደከረመ ያቃዠኛል ምነው እከደከ ሰይጣን ይህን ቤት ላስረጨው ድንገት ኮሽ ያለ አሟሟኝ እንደጨው ያገኙኝን ሁሉ ስቄ ተቀብዬ እንዲነህም ሲሉኝ ይመስገነው ብዬ አለሁኝ እያልኩት ዘመድ ጎረቤቱን እኔስ ካንቺው ጋር ነኝ ቀንና ሌሊቱ አለሁኝ እያልኩት ዘመድ ጎረቤቱን እኔስ ካንቺው ጋር ነኝ ቀንና ሌሊቱ ተናደጅ ልታገስሽ አሃ ቁጣሽን ላብርደው አሃ እዳው ተችሎ ነው አሃ ሰው የሚወደደው አሃ። እሺ አመሰግናለሁ።